ዛሬ እጅግ ሲበዛ ዘመናዊ ቤት ለሽያጭ ቀርቦ ይዘንላችሁ መጥተናል። በአዲስ አበባ ውስጥ በለቡ አካባቢ ይገኛል። ቤቱን ጎብኚ፣ ሙሉ መረጃውን አድምጡ። መታችሁ አይታችሁ ተደራዳችሁ ግዙት። ወደ መረጃው። ሰላም ውድ አድማጭ ተመልካቾቻችን እንደምናላችሁ። ዛሬ ለሽያጭ የቀረበ ዘመናዊ ቤት ይዤላችሁ መጥቻለሁ። ይህ የምታዩት ቤት ለሽያጭ ቀርቧል። ወሳኝና ትክክለኛ ቤት ፈላጊ ከሆናችሁ በአዲስ አበባ ውስጥ ለቡ አካባቢ የሚገኝ እስካሁን ሰው ያልገባበት ዘመናዊ ቤት ነው። ግራውንድ ፕላስ ተደርጎ የተሰራው ይህ ቤት ግቢው በምታዩት መልኩም ትልልቅ መኪኖችን የቤት መኪና ማለት ነው 6 በጥሩ ሁኔታ እንዲያቆም ታስቦ ተሰርቷል። እንግዲህ ቤቱ የተሰራበት የፊኒሽንግ ማቴሪያልም በጣም ቆንጆ እንዲሁም አሁን በዘመኑ ለፊኒሽንግ ማቴሪያልነት ከቀረቡት ተመርጦ የተሰራ ቤት ነው። ታዲያ ግራውንድ ላይ እንግዲህ ሰፊ ሳሎን፣ ኪችን፣ የእንግዳ ሚታ ቤት፣ የሰራተኛ ሚታ ቤት፣ የጥበቃ መኝታ ቤትም እዚሁ ግራውንድ ላይ ሁሉም ነገሮች ጠንቅቅ ብለዋል። በአጠቃላይ ግን ይህ ቤት በርካታ ቤተሰቦች ያሏቸው ሰዎች ከ9 ያላነሱ ትልልቅ መኝታ ቤቶችን ይዟል። እንዲሁም 3 አነስ ያሉ ሳሎኖችን ጭምር በአጠቃላይ ከትልቁ ጋር ማለት ነው በጥሩ ሁኔታ ይዟል። እዚህ ግራውንድ ላይ ያያችሁት እንግዲህ የሰራተኛ ሚታ ቤት፣ የእንግዳ ሚታ ቤት፣ ሳሎን ላይ ፊት ለፊት ደግሞ መታጠቢያ ቤት በጥሩ ሁኔታ ተዘጋጅቷል። ቀጥታ ወደ ሳሎኑ ገባን። ይህ የምታዩት እንግዲህ የቤቱ ዋናው ትልቁ ሳሎን ነው። ግራውንድ ላይ የሚገኝ ነው። የተጠቀማቸው ሴራሚኮች እንደምታዩት የውጭ ነው። የፊኒሽንግ እቃዎች ምርጥ ናቸው። ጥሩ የመብራት ስራዎችንም ተጠቅሞ ጭርስ አድርጓል። ኦፕን ኪችን እነዚህ ፊት ለፊት ላይም ተዘጋጅቷል። የአልሙኒየም የመስታወት ስራው የቤቱ ከፍታም እጅግ በጣም ገራሚ ነው። ጥሩ ቤት የምትፈልጉ መታችሁ ኢን ቤት እዩት። እንግዲህ ካቢኔቱ ኦፕን ኪችኑ ይህን ይመስላል። ከኋላ እንዳለፍን የምናገኘው ደግሞ ማብሰያ ኪችኑ ይህን ይመስላል። ሰፋ ብሎ የተዘጋጀ ጥሩ ካቢኔት ተገጥሞለታል። የተጠቀሟቸው የእንጨት ስራዎችም ቆንጆ የሚባሉ ናቸው። አሰራሩ በአጠቃላይ ጥሩ የሚባል ስራ ተጠቅሟል። እንግዲህ ከዚህ ኪችን ጀርባ ላይ ነው የሚገኘው ማለት ነው ማብሰያ ኪችኑ። በአጠቃላይ እንግዲህ ይህን ቤት ተወዱታላችሁ። ነባር ዲጂታል ካርታ ነው። ወዲያውኑ እንግዲህ ይህን ቤት ከተስማማችሁ ስም መዞር የሚችል አስተማማኝ ፋይል ነው የሚገኘው። ከዚህ ውጭ ነው እንግዲህ ያለው ኪችኑ ማለት ነው። ስለዚህ ውድ አድማጭ ተመልካቾቻችን በባንክ እንዲሁም በካሽ ለምትገዙ ይህን ግርማ ሞገስ የተላበሰ ቤት መታችሁ እዩትና እንደራደር፣ ዋጋም አያጣላንም ሲል ነው እንግዲህ ሻጩ መረጃውን ያደረሰን። ይህ የምታዩት ደግሞ ቀጥታ አንደኛ ፎቅ ላይ ወጥተን የምናገኘው ነው። አንደኛ ፎቅ ላይ እንግዲህ በአጠቃላይ 4 ቆንጆ መኝታ ቤቶች ተዘጋጅተውለታል። እንግዲህ እይታው በሚያምር መልኩ በዚህ ጥሩ ተደርጎ ተሰርቶ ነው የሚገኘው። ትልቁ መኝታ ቤትም እጅግ በጣም ሰፊ ተደርጎ ነው የተሰራው። እያንዳንዱ የመብራት ስራዎች በምታዩት መልኩ አምረዋል። ስለዚህ ውድ ኢትዮጵያውያን እንግዲህ እያንዳንዱን ክፍሎችን ደግሞ ስናስጎበኛችሁ አሁን ፊት ለፊት የምናየው ትልቁ የቤቱ መኝታ ቤት ነው። ዘና ተደርጎ ሰፋ ብሎ የተሰራ ነው። የፊኒሽንግ ሁኔታው እጅግ በጣም ደስ የሚል ብርሃን በጥሩ ሁኔታ የተፈጥሮ ብርሃን እንዲያገኝም ታስቧል። እንዲሁም አየርም እንዲያገኝ ታስቦ የተሰራ ነው። ስለዚህ ይህንን ቤት እንግዲህ መጥታችሁ እንድታዩት ነው የምንጋብዘው። በዚህ መልኩ ትልቁ መኝታ ቤት ተሰርቷል። እያንዳንዱ የተሰራባቸው የፊኒሽንግ እቃዎች በአካባቢው ካሉ ቤቶች ምናልባት በልጦ ታገኙታላችሁ ብለን ነው የምናስበው። አማራጭ ቤቶችንም እንግዲህ ስትመጡ ማየት የግድ ይላል። እንግዲህ አንድ ቤትን ብቻ ለማየት ብትመጡ ምናልባት ለማወዳደር አዳጋች ነው የሚሆነው፣ ለመወሰን ይከብዳል። ይህ የምታዩት እንግዲህ የትልቁ መኝታ ቤት ቁም ሳጥን ወይም መልበሻ ክፍሉ ነው። በጣም ቆንጆ ተደርጎ የተሰራ ነው። ከዚህ ፊት ለፊት የምታዩት ደግሞ መታጠቢያ ክፍሉ ሲሆን ጃኮዚ ብቻ ይቀረዋል። ከዛ ውጭ ግን የሴራሚክ ስራው እንዲሁም የሻወር ቦክሱ በምታዩት መልኩ ቆንጆ ተደርጎ ነው የተሰራው። እንግዲህ ጃኮዚ በእናንተ ምርጫ በገዦች አሊያ ደግሞ ራሳችሁ እንግዲህ መግጠም የምትፈልጉትን የምርት አይነት እንድታስቀምጡ ታስቦ ነው የተዘጋጀላችሁ ማለት ነው።
ከዛ ውጭ ከሻጩ ጋር መነጋገርና እንዲገጠም ማድረግ ትችላላችሁ። ከዚህ በመቀጠል እንግዲህ ከትልቁ መኝታ ቤት እንደወጣን ሌሎች መኝታ ቤቶችንም እናገኛለን። እዚህ ላይ ግን አነስተኛ ትንሽዬ አንድ ክፍል አለች። ለምትፈልጉት አገልግሎት መዋል ትችላላችሁ። እዚህ ላይ ደግሞ እንግዲህ የልጆች ሌሎች በርካታ መኝታ ቤቶችም አሉ ማለት ነው። እዚህ ፊት ለፊት እንግዲህ የራሳቸው የውስጥ ሻወር፣ ሽንት ቤት የተዘጋጀላቸው በአጠቃላይ 3 ቆንጆ ቆንጆ መኝታ ቤቶች አሉ ማለት ነው። ለምሳሌ አንደኛው መኝታ ቤት የልጆች ይህ የምታዩት ሲሆን ይህም የራሱ የሆነ የውስጥ ሻወር ሽንት ቤት ተገጥሞለታል ማለት ነው። ከዚህ በመቀጠል ወደ ሌላኛው ደግሞ ስናመራ በጣም ቆንጆ ሆኖ ሰፊ ሆኖ የተዘጋጀ የሌላው የልጆች መኝታ ቤት ነው ማለት ነው። እንግዲህ በምታዩት መልኩ ሁሉም ቁም ሳጥን በጥሩ ሁኔታ የተገጠመላቸው ናቸው። እያንዳንዳቸው ሰፋ ብለው የተዘጋጁ ናቸው ማለት ነው። በአጠቃላይ አንደኛ ፎቅ ላይ እንግዲህ 3 ቆንጆ ቆንጆ የልጆች መኝታ ቤት እንዲሁም አንድ ትልቅ መኝታ ቤት የቤቱ ዋና መኝታ ቤት ማለት ነው። ከዛ በተጨማሪ ሌላ አንድ ክፍልም በጥሩ ሁኔታ ተዘጋጅቶለት ነው የሚገኘው። ስለዚህ አንደኛ ፎቅ ላይ 4 መኝታ ቤቶች፣ ሁለተኛ ፎቅ ላይ ሌሎች መኝታ ቤቶች በጥሩ ሁኔታ ተዘጋጅተዋል። ወደ ሁለተኛ ፎቅ ስንወጣ ደግሞ እንግዲህ ደረጃውን በምታዩት መልኩ ያለቀ ነው። እይታውም ይህን ይመስላል። ፊት ለፊት እንግዲህ በጣም ደስ የሚል እይታ እንዟል። እዚህኛው ላይ የምናገኘው የቤቱን 3ኛ ሳሎን የምናገኘው 3ኛው ሳሎን እንግዲህ በይህ በምታዩት መልኩ ፊኒሽንጉ እጅግ በጣም ደስ በሚል ሁኔታ አልቋል። የውጭ ሴራሚክን ተጠቅመን የሰራው ፊት ለፊትም አነስተኛ ቴራስ ነገር ተዘጋጅቷል። በግራም በቀኝም ብርሃኖችን እንዲያገኝ ታስቦ የተሰራ ሰፋ ብሎ የተዘጋጀ ቤት ነው። ይህን ቤት እንግዲህ እስካሁን ማንም ያልኖረበት ተሰርቶ ጽድት ብሎ እንዳለቀ ነው የሚገኘው። ከእናንተ የሚጠበቀው እንግዲህ መታችሁ ማየት፣ መደራደር፣ ዋጋ መስጠት ነው። ከዛ ውጭ ፋይልንም አጣርታችሁ መግዛት ነው። ከዚህ በተጨማሪ ሌሎችም ክፍሎች እዚሁ ላይ በተመሳሳይ ደረጃ ግራውንድ ላይ እንዳየናቸው 4 መኝታ ቤቶች በተመሳሳይ ተዘጋጅተዋል። እጅግ በጣም ደስ የሚል የፊኒሽንግ እቃዎችን ቀድመን እንዳየነው ሁሉ በጥሩ ሁኔታ ተጠቅሞ ጨርሷቸዋል። ስለዚህ እስካሁን 8 ቆንጆ መኝታ ቤቶችን አንደኛ እንዲሁም ሁለተኛ ፎቅ ላይ እናገኛለን ማለት ነው። ከዚህ በመቀጠል ደግሞ ወደ 3ኛ ፎቅ ላይ ነው የምንሄደው። እንግዲህ 3ኛ ፎቅ ላይም ምርጥ ክፍሎች አሉ። እንደ ሳሎን ልትጠቀሙት የምትፈልጉት ከቴራስ ፊት ለፊት እንደ ስፖርት ቤት፣ ቢሮ እንዲሁም ሌሎች መኝታ ቤቶች መጠቀም ከፈለጋችሁ እናንተ ደስ ያላችሁን ማስኬድ ትችላላችሁ ማለት ነው። በአጠቃላይ ግን እዚህ አካባቢ ካሉት ቤቶች ከፍ ብሎ የሚታይ በዚህ መልኩ ምንም አይነት ቤት እንግዲህ ፊት ለፊትም ሆነ ከጎን በዚህ ቤት ደረጃ የተሰራ የለም። 2 መንገድ የሚጠቀም በግራም በቀኝም በሁሉም አቅጣጫ ከፍ ብሎ የሚገኝ ቤት ነው። የራሱ ሻወር፣ ሽንት ቤት የተሟላለት እንደ ጂም ቤት እዚሁ ላይ ተዘጋጅቷል። ስለዚህ እዚህ ላይ ያሉትን እንግዲህ ለምትፈልጉት አገልግሎትን ማዋል ትችላላችሁ። ስፋታቸው እንግዲህ ይህን ይመስላል። የሴራሚክ የፊኒሽንግ ስራቸውም ከታች እንዳየናቸው ተመሳሳይ ምርቶችን ተጠቅሞ ነው የጨረሰው። ሌላኛው ክፍልም ይህን ይመስላል ማለት ነው። ውድ ኢትዮጵያን እንግዲህ ይህ ቤት በካርታ ስፋቱ 315 ካሬ ሜትር ሲሆን በአጠቃላይ ጠቅላላ ቦታው ሲለካ ደግሞ 350 ካሬ ሜትር ላይ ተገኝቷል ማለት ነው። ግራውንድ +2 + ቴራስ እንደ ሀፍ ቴራስ ተደርጎ የተዘጋጀ ሲሆን ስለዚህ ይህን ቤት እንግዲህ የምትፈልጉ ሰዎች መታችሁ እዩት፣ ትወዱታላችሁ። 100% እርግጠኞች ነን። አካባቢው እንግዲህ ይህን ይመስላል። ሁሉም ቤቶች በዘመናዊ መልኩ የሚገኙበት አካባቢ ነው። ሰፊ መንገድ ላይ ለዋና አስፓልት ደግሞ በ50 ሜትር እርቀት ላይ የሚገኝ ቤት ነው። ለቡ አካባቢ የሚገኝ ወረዳ 1 ማለት ነው። ስለዚህ መታችሁ እዩልን፣ ደውሉ። አማራጭ ቤቶችንም አዘጋጅተን እንጠብቃችኋለን። ሰላም ሁኑ።